አርሰናል ተጫዋቾቹ ልምምድ መስራታቸው ይፋ ተደርጓል። አርሰናል ከአትሌቲኮ ማድሪድ ጨዋታ በፊት ባደረገው ልምምድ ላይ የኋላ መስመር ተጫዋቹ የሆነው ቤን ዋይት መሳተፉ ነው ይፋ የተደረገው። እንግዲህ ቤን ዋይት ከጉዳት ተመልሶ በትላንትናው የአርሰናል የልምምድ መርሃ ግብር ላይ ተሳትፏል። ከዛ በተጨማሪ ግን ሌላኛው ተጫዋች ደግሞ እንዲሁ የኋላ መስመር ተጫዋች የሆነው ፒየሮ ሂንካፒየም በትላንትናው የቡድን ልምምድ ላይ ከተመለከትናቸው ተጫዋቾች መካከል አንደኛው ነውና ምናልባት በቀጣዮቹ ጨዋታዎች ላይ እንግዲህ ይሰለፋሉ ተብሎ ይጠበቃል፣ ወይም የጨዋታ እድሎችን ያገኛሉ ተብሎ ይታሰባል። ዛሬም ደግሞ አርሰናል ጨዋታ እንዳለው ይታወቃል። ምሽት 4 ሰዓት ሲል ከአትሌቲኮ ማድሪድ ጋር የአውሮፓ ቻምፒየንስ ሊግ ተጠባቂ ጨዋታን የሚያደርግ ነው የሚሆነው። ከዚህ ጨዋታ ጋር ተያይዞ የተለያዩ ሀሳቦችን አሰልጣኝ ሚኬል አርቴታ እየሰጠ ይገኛል። ከነዚህ መካከል ዲየጎ ሲሞኔ የኔ አርአያ ሰው ነው ሲል ጭምር ይናገራል። የአርሰናሉ አሰልጣኝ ሚኬል አርቴታ ለአትሌቲኮ ማድሪዱ አሰልጣኝ ዲየጎ ሲሞኔ ያላቸውን አድናቆት ይገልጻሉ። ዲየጎ ሲሞኔ አርአያ ነው ያሉት ሚኬል አርቴታ ከሱ ብዙ ነገሮችን ተምሬያለሁ፣ እሱ ለስራውም ያለው ፍቅር ይለየዋል ሲልም ጭምር ነው የተናገረው። አክሎም እሱ ወደ እንግሊዝ ፕሪሚየር ሊግ የሚመጣ ከሆነ ሊጉ የበለጠ ከባድ ይሆናል፣ አሁንም ትልቅ አሰልጣኞችም አሉ ሲል ጭምር ነው የተናገረው። አሰልጣኝ ሚኬል አርቴታ በንግግራቸው ወቅትም ሂንካፒዬ ለዛሬው ጨዋታም የአትሌቲኮ ማድሪዱ ጨዋታ ላይ ዝግጁ መሆኑን ጭምር ነው የተናገረው። አሰልጣኝ ሚኬል አርቴታ ይቀጥልና ሁላችንም ትልልቅ ክለቦች በአስቸጋሪ ጊዜያት ውስጥ ያለፍነን። ዲየጎ ሲሞኔ ከአትሌቲኮ ማድሪድ ጋር ያደረገው ነገር ድንቅ ነው። ቡድኑ ሁልጊዜም ትክክለኛ የማሸነፍ ዓላማ ያለው ቡድን እንደሆነ ይታወቃል። ሲሞኔ ጥሩ ነገሮችን የምማርበት ሰው ነው። እሱ ጥሩ ስራዎችን በደንብ የሰራ ሰው ነው። ስለሱ በጣም ጥሩ ነገር ነው ልናገር የምችለው። ብዙ መጥቀስ የምችላለው ጥሩ ነገሮቹን። ለኔ ግን ጨዋታውን ለማሸነፍ ያለውን ፍላጎት የተለየ ያደርግልኛል ብሏል። ዲየጎ ሲሞኔ ወደ ፕሪሚየር ሊጉ ከመጣም በእርግጠኝነት ሊጉ የበለጠ በጣም ከባድ ይሆናል። ምክንያቱም ቀደም ሲልም በእንግሊዝ ውስጥ ብዙ ጥሩ አሰልጣኞች ያለው እሱ ሲጨመርበት ደግሞ የተለየ ይሆናል። ነገር ግን ያንን ልምድ ማግኘት መፈለግ ወይም አለመፈለግ የእሱ ጉዳይ ይሆናል ሲልም ጭምር ነው የተናገረው። ነገር ግን በጣም ምርጥ አሰልጣኝ እንደሆነ ግን እመሰክርለታለሁ ሲል ነው አሰልጣኝ ሚኬል አርቴታ ስለ አትሌቲኮ ማድሪዱ አሰልጣኝ ዲየጎ ሲሞኔ ሀሳቡን የሰጠው። ሌላኛው የአትሌቲኮ ማድሪዱ የአጥቂ መስመር ተጫዋች ዘንድሮ በጣም ጥሩ ጊዜያቶችን እያሳለፈ የሚገኘው አርጀንቲናዊው ሁሊያን አልቫሬስ ሀሳቡን ሰጥቷል። የአትሌቲኮ ማድሪዱ የፊት መስመር ተጫዋች የሆነው ሁሊያን አልቫሬስ ጠንካራ ቡድን አለን ሲል ከአርሰናል ጨዋታ በፊትም ይናገራል። እኛ የትኛውንም ቡድን ማሸነፍ እንችላለን፣ ምርጥ ስብስብም አለን የሚለው ሁሊያን አልቫሬስ ስለ ቡድናቸው ጥንካሬም ይናገራል። ሁሊያን አልቫሬዝን ጨምሮ ከጨዋታ እየጎለበትን ነው፣ ከማንም ጋርም መፎካከር እንችላለን ሲልም ጭምር ይናገራል። ሁሊያን አልቫሬዝና እኛ ሁሉንም ቡድን የማሸነፍ አቅሟለን ሲል ነው ዛሬ ከአርሰናል ጋር ከሚደረገው ጨዋታ በፊት በነበረው ፕሬስ ኮንፈረንስ ላይ የተናገረው። አትሌቲኮ ማድሪዶች ከዛሬው የአርሰናል ጨዋታ በፊት በኤሚሬትስ ስቴዲየም ልምምዳቸውን አድርገዋል ትላንትና። ይሁን እንጂ ቡድኑ ከልምምዱ በኋላ ግን ኤሚሬትስ ስቴዲየም መታጠቢያ ቤት ሙቅ ውሃ ባለመኖሩ አለመታጠባቸውን የሚያሳዩ ሪፖርቶች ናቸው የወጡት። ቡድኑ ከልምምድ በኋላ ለመታጠብ ወዳረፈበት ሆቴልም ማቅናቱ በርካቶችን አስገርመዋል። የአትሌቲኮ ማድሪዱ ልዑካን ቡድን በሁኔታው ማዘናቸውንና በብስጭትም ወደ ሆቴል ማቅናታቸው ይፋ ተደርጓል። አትሌቲኮ ማድሪድ በኤሚሬትስ ስቴዲየም የመገልገያ አቅርቦት እጥረት አለ በሚልም አርሰናል ለዩኤፋ ቅሬታ ማስገባቱ ጭምር ነው እየተነገረ የሚገኘውና እንግዲህ አስገራሚ መረጃ ሆኖ ነው እየወጣ የሚገኘው። አትሌቲኮ ማድሪዶች መበሳጨታቸውን ለዩኤፋም ቅሬታ ማቅረባቸው ጭምር ነው እየተነገረ የሚገኘው በኤሚሬትስ ስቴዲየም ስለጠበቃቸው ጉዳይ ሲናገሩ። አርቴታ ስለ ፒየሮ ሂንካፒዬ ሀሳቡን ሰጥቷል። በስብስብ ውስጥ ዛሬ ይካተታል ብዬ አስባለሁ። የፉላም ጨዋታ ላይ ከሜዳ ስለራቀም ማስገባቱ ልክ ነው ብዬ አላሰብኩም ነበር። ሌላ 2 የልምምድ ክፍለ ጊዜዎችን ከዛ በኋላ ሰርቷል። አሁን ላይ ለመጫወት ሙሉ ለሙሉ ዝግጁ እንደሆነ ማስባለሁ ሲል ነው አርቴታ የተናገረው። አርቴታ አርሰናል የፕሪሚየር ሊጉን ዋንጫ ለማሸነፍ ቀዳሚ ግምት ስለመሰጠቱም ይናገራል። እኔ የምረዳው ብቸኛው ነገር ቡድኑ ጉልበቱን፣ ሙቀቱንና ቁርጠኝነቱንና ሊያቀርቡ የሚችሉትን ጥራት ስመለከት ብቻ ነው። ይህ በሁሉም መንገድ ለዋንጫው እንደምንችልም እምነት ይሰጠኛል። ነገር ግን ይሄ የኔ ስሜት ነው ሲል ጭምር ይናገራል። ከዚያ በሚቀጥለው ቀን ጨዋታዎችን በማሸነፍ ደግሞ እነዚህን ነገሮች ማረጋገጥ አለብን። የሚቀጥለው የስልጠና ክፍለ ጊዜም ለዋንጫ ብቁ እንደሆኑ ተጫዋቾቼ ማረጋገጥ አለባቸው እንጂ ያለ ስራ ስለ ዋንጫ በማሰብና በመጠመድ ያሰብነውን ማሳካት በጭራሽ አንችልም። ሁሉንም ነገር ማስተካከል የሚኖርብን እንግዲህ ጨዋታዎችን በማሸነፍ ነው ሲልም ጭምር ነው የተናገረው የአርሰናሉ አሰልጣኝ ሚኬል አርቴታ።